ሂዱ እንጀምር። ኦኬ እንጀምር። እሺ በቪዲዮ ኤዲቲንግ ማስተር ማድረግ የምትፈልጉ ከሆነ ልታውቃቸው የሚገቡ መሰረታዊ ነገሮችን ዛሬ በዚህ ቪዲዮ እነግራችኋለሁ። እኔ ሊዲያ ሸጋው ሊዱ ጄቢ ነኝ፣ ኮንተንት ክሪኤተር እንዲሁም ደግሞ የካሜራ ባለሙያ ነኝ። እንኳን ወደዚህ የዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናል ላይ ለእናንተ ይጠቅማችኋል፣ ለእናንተ አሪፍ ይሆናሉ ብለን ያሰብናቸውን በሙሉ ለእናንተ የምናቀርብበት ቻናላችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጠይቃለን። እንዲሁም ደግሞ አሪፍና ይጠቅማችኋል ብለን የምናስባቸው ነገሮች ቴሌግራም ቻናል ኮሜንታችን ላይ ስለምናስቀምጥላችሁ እዚህ ጋር በምታዩት ዩዘርኔም የቴሌግራም ቻናላችንን ጆይን ማድረጋችሁን እንዳትረሱ። በተጨማሪም ሊንኩን ከፈለጋችሁ ከታች ዲስክሪፕሽን ላይ ሊንኩን እናስቀምጥላችኋለን። ጆይን ማድረጋችሁን እንዳትረሱ። የተለያዩ ሶፍትዌሮችን ይጠቅማችኋል ብለን ያሰብናቸውን አሪፍ ነገሮችን እዛ ላይ እንልክላችኋለን። ጥሩ ቆይታ እንደሚኖራችሁ በዚህ ቪዲዮ ተስፋ አደርጋለሁ። ሀሳብና አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። ወደ ቪዲዮ ኤዲቲንግ ማስተር ለማድረግ ይጠቅማችኋል ብለን ያሰብናቸውን 4 መሰረታዊ ነገሮችን በዚህ ቪዲዮ ነግራችኋለሁ። የመጀመሪያው አንደርስታንድ ዘ ሶፍትዌር ነው። ይህም ማለት መጀመሪያ የምንሰራበትን ሶፍትዌር በጥንቃቄና በጣም መረዳት ያስፈልጋል። ምን አይነት ሶፍትዌር ላይ ነው ቪዲዮአችንን ኤዲት የምናደርገው? ምን አይነት ሶፍትዌር ነው ለኮምፒውተራችን ተስማሚ ነው ወይ የሚሉትን መሰረታዊ የሆኑ ነገሮችን መረዳት ያስፈልጋል። እንግዲህ እንደምናውቀው ቪዲዮ ኤዲት ለማድረግ ብዙ አይነት ሶፍትዌሮች ሲኖሩ ዋነኛውና አሪፍ የሚባለው ሶፍትዌር አዶቤ ፕሪሚየር ፕሮ በመባል ይታወቃል። ይህ ሶፍትዌር ቪዲዮን ኤዲት ለማድረግ መሰረታዊ የሆነ የቪዲዮ ኤዲቲንግ ሶፍትዌር ነው። ምንም አይነት ቪዲዮ ኤዲት በፕሮፌሽናል መልኩ መስራት ካስፈለገ የምንጠቀምበት ሶፍትዌር አዶቤ ፕሪሚየር ፕሮ በመባል ይታወቃል። እንደምታውቁት አዶቤ ፕሪሚየር ፕሮ የተለያዩ ቨርዥኖች አሉት። አዶቤ ፕሪሚየር ፕሮ ሲሲ፣ አዶቤ ፕሪሚየር ፕሮ ሲሲ 2017፣ 2018 እያለ ራሱን አፕዴት እያደረገ ከጊዜ ወደ ጊዜ ራሱን እያሻሻለ የመጣ ሶፍትዌር ነው። በፕሮፌሽናል መልኩ መስራት ካስፈለጋችሁና በፕሮፌሽናል መልኩ ሰርቼ ማስተር ማድረግ ፈልጋለሁ፣ ራሴን አፕዴት ማድረግ ፈልጋለሁ፣ ቪዲዮ ኤዲተር ተብዬ መጠራ እፈልጋለሁ የምትሉ ከሆነ በቪዲዮ ኤዲቲንግ ላይ ማስተር ማድረግ ያለባችሁ በአዶቤ ፕሪሚየር ፕሮ ነው። አዶቤ ፕሪሚየር ፕሮን አጥንታችሁ በዛ ማስተር ማድረግ ከፈለጋችሁ ግን በሁሉም አቅጣጫ ጥሩ የቪዲዮ ኤዲተር ልትባሉ ትችላላችሁ። ከዚህም ባለፈ ብዙ አይነት የቪዲዮ ኤዲቲንግ ሶፍትዌሮች አሉ። ቀለል ያሉና አሪፍ የሆኑ እንዲሁም ትንንሽ ቪዲዮዎችን ኤዲት ለማድረግ የሚጠቅሙን እንደ ካፕከት እንደ ፊልሞራ ያሉ ቀለል ያሉ ቪዲዮዎችን ኤዲት የምናደርግባቸው የኤዲቲንግ ሶፍትዌሮች አሉ። ሌሎችም ሊኖሩ ይችላሉ። በጥቂቱ የጠቀስኳቸው እነኚህ ናቸው። በነዛ የቪዲዮ ኤዲቲንግ ሶፍትዌሮች ላይ የተለያዩ ቴምፕሌቶች በቀላሉ መንገድ እንድናገኛቸው የሚያስችሉ አንድ ላይ ያሉ ቴምፕሌቶችን እዛው ልክ ልናገኛቸው እንችላለን። ይህ ማለት ስራችን ቀለል እንዲያደርጉና በቀላሉ ቪዲዮ ኤዲት ለማድረግ እንዲያስችሉን የተዘጋጁ ሶፍትዌሮች ናቸው። ፕሪሚየር ፕሮ ግን በፕሮፌሽናል መልኩና ራሳችን ክሬቲቭ ሆነን ቪዲዮችን ኤዲት አድርገን ጥሩ የሆነ አውትፑት እንድናገኝ የሚያስችለን ፕሪሚየር ፕሮ ነው። ስለዚህ ይህንን ሶፍትዌር መረዳት ያስፈልጋል። በተጨማሪም ኢንጀነራል ኤዲት የምናደርግበትን ሶፍትዌር እንዳጠቃላይ መረዳት ያስፈልጋል ማለት ነው። ይህ የመጀመሪያው ነው። ሁለተኛው ቪዲዮ ኤዲቲንግን ማስተር ማድረግ የሚያስችለን ፋይል ማኔጅመንት ነው። ፋይል ማኔጅመንት ወሳኝ ከሚባሉ ፕሮፌሽናል ከምንላቸው ኤዲተሮች የምንጠብቀውና ልናየው የሚገባው ኢቲክስ ማለት ይቻላል ኢቲክስ ነው። ይህ ፋይል ማኔጅመንት አንድ ኤዲተር ቪዲዮን ኤዲት ከማድረጉ በፊት እንዴት ነው ፋይሉን ማኔጅ የሚያደርገው፣ የፋይል አያያዙ፣ የተቀረጸውን ቪዲዮዎች በምን አይነት መልኩ ነው የሚይዘው የሚለውን ይህ ወሳኝ ከፕሮፌሽናል ቪዲዮ ኤዲተር ልናገኘውና ልንጠብቀው የምንችለው ነገር ነው። ይህም ማለት አንድ ቪዲዮ ተቀርጾ ከመጣ በኋላ በብዙ አቅጣጫ ተበታትኖ ሊገኙ ይችላሉ። ስለዚህ ይሄን ነገር እንዴት ነው ኤዲተሩ ሰብስቦ የሚያስቀምጠው? አውዲዮቹን፣ ቪዲዮዎቹን እንዲሁም ኢፌክቶቹን የሚጠቀምባቸው ነገሮች በአጠቃላይ ፋይሎቹን ማኔጅ የሚያደርግበትና የሚያስቀምጥበት እንዲሁም የፋይል አያያዙን በጣም ፕሮፌሽናል በሆነ መንገድ መሆን አለበት። ስለዚህ በዚህ ቪዲዮአችን ሁለተኛ ያደረግንበትም ወሳኝ ነገር ይህ ነው። ቪዲዮ ኤዲት ሲደረግ ፋይሎች ሊበታተኑና ሊጠፉ ይችላሉ። አንድ ኤዲተር ቪዲዮን በጥንቃቄና
አሪፍ መንገድ ከያዘ ፕሮፌሽናል የሆነ ቪዲዮ ኤዲተር ነው ብለን የምንለይበት እንዲሁም ደግሞ የምንጠራበትም መንገድ ነው። ስለዚህ ሁለተኛው ፋይል ማኔጅመንት ወሳኝና ወሳኝ ነገር ነው። እናንተ ማስተር ማድረግ ከፈለጋችሁ በዚህ አቅጣጫ ፋይል አያያዛችሁ በጣም ፕሮፌሽናል በሆነ መልኩ መያዝ ይኖርባችኋል ማለት ነው። ሶስተኛው በቪዲዮ ኤዲቲንግ ላይ ማስተር ማድረግ ከፈለጋችሁ ይጠቅማችኋል ብለን ያሰብነው ለርን ቤዚክ ኤዲቲንግ ቴክኒክ ነው። ይሄ ወሳኝና ወሳኝ የሆነ ፓርት ነው። ምክንያቱም የምንሰራበትን ሶፍትዌር ካወቅን ፋይል አያያዛችን አሪፍ ከሆነ ኤዲት የምናደርግበት ቤዚክ የሆኑ መንገዶችን አንደርስታንድ ማድረግ ይጠበቅብናል። ሶፍትዌርን ከፍተን ምንድነው የምናደርገው? ሶፍትዌርን ከፍተን እንዴት ነው ወዴት ነው ኤዲት የምናደርገው? ፕሪሚየር ፕሮ እንዳልኳችሁ በጣም ፕሮፌሽናል የሆኑ የቪዲዮ ኤዲቲንግ ሶፍትዌሮች አንዱ ፕሪሚየር ፕሮ ነው ብያችኋለሁ። ፕሪሚየር ፕሮን ከፍተን ምንድነው የምናደርገው? ኤዲቲንግ ቴክኒኩን ማወቅ ይኖርብናል፣ ቤዚክ የሚባሉትን። ይህንን ለማወቅ እንግዲህ ከላይ ካርድስ ላይ አስቀምጥላችኋለሁ ሙሉ የሆነ የቪዲዮ ኤዲቲንግ ቱቶሪያል ሰርተንላችኋል። ይህን ቪዲዮ እንግዲህ ካያችሁ በኋላ ወሳኝ ብለን የምናስበው ፕሪሚየር ፕሮ ቤዚክ የሆነ የኤዲቲንግ ስኪል ከሌላችሁ ያንን ስኪል ማግኘት የምትችሉበትን እዚህ የዩቲዩብ ቻናል ላይ ቪዲዮ ሙሉ ቱቶሪያል ሙሉ ቪዲዮ ለቀንላችኋል። ዲፕሊ የተዘጋጀ ኮርስ ነው። ገብታችሁ ቼክ አድርጉት። ስለዚህ አንድ ቪዲዮ ኤዲተር ማስተር ማድረግ ከፈለገ ይሄንን ወሳኝ ነገር ማወቅ ይኖርበታል። ስለዚህ ቪዲዮ ኤዲቲንግ ሶፍትዌራችሁን ከፍታችሁ ወዴት መሄድ እንዳለባችሁ፣ እንዴት ፋይላችሁ እንደምታስቀምጡ፣ እንዴት ኤዲት እንደምታደርጉ፣ ምን አይነት ቱሎችን እንደምትጠቀሙ፣ እንዴት እንደምታዘጋጁ፣ ቪዲዮአችሁ እንዴት በፕሮፌሽናል መልኩ እንደምታዘጋጁ፣ እንዴት እንደምትቀምሙ ማወቅ ያስፈልጋል። ቪዲዮ ኤዲቲንግ አንድ የተዘጋጀ ወይም ደግሞ የተቆራረጡ የተነጣጠሉ ምስሎችን ነፍስ የምንዘራበት ነፍስ የምንሰጥበት እንዲሁም ጥሩ የሆነ ስቶሪ የምንሰጥበት ቦታ ላይክ ቪዲዮ ኤዲቲንግ ሶፍትዌራችን። ሶፍትዌሩን ቤዚክ ኤዲቲንግ ቴክኒኩን ማወቅና አንደርስታንድ ማድረግ በጣም 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 ወሳኝ የሆነ ፓርት ነው። ሁሉን ነገር አውቀን የኤዲቲንግ ስኪል ከሌለን ምንም የሆነ ነገር ነው ላይክ ስለዚህ ወሳኝ ነው። እንደ መጀመሪያ ስለ ሶፍትዌሩ አንደርስታንድ ካደረጋችሁ ፋይል ማኔጅመንታችሁ አሪፍ ከሆነ ቤዚክ የሆነ ኤዲቲንግ ቴክኒኮችን ልታውቁና ሊኖራችሁ የሚገባ ወሳኝ ፓርት ነው ማለት ነው። ስለዚህ በቀጣይ ደግሞ በአራተኛ ደረጃ በቪዲዮ ኤዲቲንግ ማስተር ማድረግ ከፈለጋችሁ ሊያስፈልጋችሁ የሚችሉ ወይም ደግሞ ሊኖራችሁ የሚገባ ወሳኝ ነገር አራተኛው አንዴ ፉት ልበል ያስፈልገኛል ማጥጣት አለብኝ። አራተኛው መናገር ካለ እናንተም ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቱን እየተጫናችሁ ጠብቁኝ። አንዴ እስክጠጣ ሰብስክራይብ አደረጋችሁ የደወል ምልክቱን ተጫናችሁ በጣም አሪፍ። ስለዚህ አራተኛው ነግራችኋለሁ ማለት ነው። እንቀጥል። አራተኛውና ወሳኙ ስቶሪ ቴሊንግ ነው። ስቶሪ ቴሊንግ በጣም ወሳኝ ነገር ነው። ይሄኛው ላይክ ስቴፕ ባይ ስቴፕ እንሂድ ነው እንጂ ማስተር ያደረገ ቪዲዮ ኤዲተር ነኝ ብሎ የሚያስብ ሰው ስቶሪ ቴሊንግ የሚሰራቸው ቪዲዮዎች ላይ ስቶሪ ቴሊንግ መኖር አለበት። አንድ ቪዲዮ ተቀጣጥሎ ተቆራርጦ ተቀጣጥሎ ምንም አይነት ሚኒንግ የሌለው ምንም አይነት ስቶሪ ፍሎ የሚያደርግበት ምንም አይነት ነገር ከሌለው ምንም ነገር የለም። ይሄ ምንም ትርጉም የለውም። የሆነ ኤዲተር ስለ ቪዲዮ ሶፍትዌሩ ቢያቅ፣ ስለ ፋይል ማያያዝ ቢያቅ፣ ጥሩ የሆነ ኤዲቲንግ ስኪል ቢያቅ፣ በተለያዩ መንገዶች ኤዲት ማድረግ ስኪል ቢኖረው የሚሰራው ቪዲዮ ስቶሪ ቴሊንግ ከሌለው ምንም ነገር ትርጉም የለውም። ተመልካች ኦዲየንስ በኋላ ላይ ለምሳሌ የተሰሩ ፊልሞች ላይ በኋላ ላይ የምናየው ፊልም ትክክለኛ ስቶሪ እንዲኖረው ነፍስ የሚዘራበት ኤዲተሩ ነው። ኤዲተር በጣም ወሳኝ ነገር ስለሆነ የመጨረሻ መጀመሪያ ብየዋለሁ። የመጨረሻ መጀመሪያ ሊኖረውና ሊያቅ የሚገባው አንድ ቪዲዮ ኤዲተር ማስተር ማድረግ ፈልጋለሁ ብሎ እንደዚህ ይሄንን ቪዲዮ የምታዩ ማስተር ማድረግ ፈልጋለሁ ብላችሁ እዚህ ድረስ ከጠበቃችሁ የምትሰሩት ቪዲዮ ላይ ስቶሪ ቴሊንግ ሊኖረው ይገባል። ስቶሪ ቴሊንግ ሊኖረው ይገባል ደግምላችኋለሁ። ስለዚህ ቪዲዮአችሁን በትክክል ማኔጅ አድርጋችሁ ቪዲዮአችሁን አሪፍ የሆነ እናንተም ጥሩ ኤዲተር ሊያስብላችሁ ከሚችሉት ነገሮች አንዱ ስቶሪ ቴሊንግ ሊኖረው ይገባል ማለት ነው። ይህም ኤዲት የምታደርጉት ላይ ፍሎ የሚያደርግበት መንገድ በጥንቃቄና በትኩረት ተከታትላችሁ ቪዲዮ ላይ ነፍስ መዝራት የኤዲተሩ ድርሻ ነው ማለት ነው። ስለዚህ እነኚህን አራት ነገሮች አንደርስታንድ ካረጋችሁ እናንተ ፕሮፌሽናል ቪዲዮ ኤዲተር መሆን ትችላላችሁ። ወሳኝ ነገሩ ናቸው።
ሶ የማይቻል ነገር የለም ትችላላችሁ። እንግዲህ ምን አልኳችሁ? መጀመሪያ አንደርስታንድ ዘ ሶፍትዌር ኤንድ ሁለተኛው ፋይል ማኔጅመንት፣ ሶስተኛ ለርን ቤዚክ ኤዲቲንግ ቴክኒክ፣ አራተኛ ስቶሪ ቴሊንግ። እነኚህ ወሳኝ ብለን እኛ ያዘጋጀንላችሁ ቪዲዮ ኤዲቲንግን ማስተር ማድረግ የምትችሉባቸው 4 መንገዶች፣ ልታውቋቸው የሚገቡ 4 መንገዶች ናቸው ማለት ነው። እኔ ሊዲያ ሸጋው ሊዱ ጄቢ ነኝ፣ የካሜራ ባለሙያ እንዲሁም ደግሞ ኮንተንት ክሬተር ነኝ። እዚህ ድረስ ተከታትላችሁ በትኩረት አድምጣችሁ ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ እና በቀጣይ ቪዲዮ እስክንገናኝ ድረስ በጣም ነው የምወዳችሁ። ከልብ አመሰግናለሁ። ቴንክ ዩ